ከማታ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ነው እንግዲህ እዚህ የቆየ ነው ያለምንም እረፍት ያለምንም እንቅልፍ። እኔ ማለት 24 ሰዓት አልተኛም ማለት ነው ባጭሩ 24 ሰዓት ሙሉ አልተኛንም። ግን ይኸው ቅንጣት ታክል እንኳን ፋሚሊ ዛሬ ደግሞ ከርዕሱ ለማየት እንደምትሞክሩት ወደ መቄዶንያ ወይም ወደ ሰይፉ ሾው ላይቭ ላይ የቀጠለው ሾው አለ። ወደዛ እንሄዳለን። ከጓደኞቼ ጋር ሰብሰብ ብለን ነው ያው እንደምትት ማሊያ ለብሰን ነው ያለን። የኢትዮጵያን እግር ኳስ ወክለን ነው የምንሄድ። ሾው ታይፒካሊ ቪዲዮ ለምን እንደተሰራ ለመናገር ነው። ይህ ቪዲዮ ጀስት እናንተን ኢንስፓየር እንዲያደርግ ነው የተሰራ። ቱ ቢ ኦነስት እግዚአብሔርን እኛም እዛ ቦታ ከሄድን በኋላ እና ከመሄዳችን በፊት የነበረው ፊሊንጋችን አንድ አይደለም እና በጣም ኢንስፓየር ያደርጋሉ ልጆቹ። ሁሉም ነገር እየተሰራ ያለው ነገር ሶ ኢንስፓየር እንዲያደርግና እናንተም የተቻላችሁን ድጋፍ እንድታደርጉ እነሱም በተወሰነ መልኩ ሳፖርት ካደረጋቸው ብለን የሰራ ነው። ከዛም በተጨማሪ ደግሞ ለእኔም ታሪኬ ነው፣ ለጓደኞቼም ታሪክ፣ ለሁላችንም ታሪካችን ነው። በጣም ደስተኛ ሆነን ነው እንወጣን። ሶ ጀስት ዶክመንት ማድረግ ፈልጌ ዶክመንት አድርገዋለሁ። ሶ እንደዚህ አይነት ጀስት ቭሎግ ነው የሚሆን። ሶ ይህን ነገር እንዳይረሳ ለማለት ነው። 7979 የንግድ ባንክ የመቄዶንያ አካውንት ነው። 0979797909595959 እና 0949494949 ደግሞ የመቄዶንያ ስልክ ቁጥር ነው። ደውላችሁ ማናገር ትችላላችሁ። የመቄዶንያ የምላችሁ አሁን ላይ እየተደረገ ያለው ማለት ነው። ሶ ይህ ቪዲዮ የምታዩት ማናችሁም ሰው ጀስት የሆነ ነገር ብታረጉ በጣም ደስ ይለኛል። የኔ ፋሚሊዎች እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በጣም ቆንጆ ቆይታ ነበረ። ቆንጆ ቭሎግ እንደሚሆን አልጠራጠርም። ወደ ቪዲዮ እንሂድ። ይመቻችሁ ቤተሰብ። እንግዲህ ፋሚሊው እየሄድን ነው፣ እየደረስኩ ነው። ትንሽ አርፍጃለሁ። እዛ እንድረስና ደግሞ ሌሊቱን እንዳይመስል አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ ፋሚሊ። ናችሁ? አማን ነው ወይ? እንኳን ደህና መጣችሁ። ታምራላችሁ። በጣም 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 ያዝ እንግዲህ በአሜሪካ በጣም ብዙ ደጋፊ እንዳለን ይታወቃል። በቅርቡ እንዲሁም ደጋፊ ማህበር ራሱ አሜሪካ ላይ መስርተናል። ፋሲል ከነማ ደጋፊ የመጀመሪያው ነን። ውጭ ሀገር ደጋፊ ማህበር የመሰረትን የኢትዮጵያ የመጀመሪያው ደጋፊዎች ነን እና እንደ የኢትዮጵያ እግር ኳስ አጠቃላይ በደንብ አስተዋጽኦ የሚያደርግበት መንገድ እንፈጥራለን። አሁን እግር ኳሱ ከዚህ ዓላማ ጋር አብሮ እንዳለ ለመናገርና አብረን እንደሆን ለማሳየት ነው ሞስትሊ የመጣን። ይታወቃል። አብረው ይላሉ። ሁሉን አሸንፎ እዚህ የደረሰ ይኖራል ዘላለም በእኛ እንደነገሰ። ፋሲል ከነማ የጎንደር አርማ። ፋሲል ከነማ የጎንደር አርማ። ወገኖቻችን የምንኮራባቸው የሕዝብን አደራ የተከተላቸው ጥበብን በሜዳ
አብዙልን ጎል ያስገባችሁ ዛሬም ነገም ሁሌም እኛ ደጋፊዎች አለን ከጎናችሁ። ፋሲል ከነማ የደይቂ የጎንደር አርማ አፕዴታችንን እንሰማለን። ከዛ በኋላ እስቲ የምንጫወተው ነገር ተዘጋጅቷል። ሮጫችን ፎቶ አይደለም ቪዲዮ። እሺ በፎቶ አሁን ባቢ እንዴት ነበር ምሽታችን? ምሽታችን የሆነ ከጠበቅኩት በላይ በጣም አሪፍ እና በጣም መልካም ምሽት ያሳለፍነው። ያው የእርዳታው ቦታ ላይ ወር ደግሞ የገቢ ማሰባሰቡ ፕሮግራም ላይ አስበው ከምሽቱ 6 ሰዓት ጀምሮ እስካሁን አሁን ስንት ሰዓት ነው? 12 ሰዓት ምናምን አነጋ ነው በስነ ስርዓት 12 ሰዓት አስበው ከ6 ሰዓት ጀምረ ለጀማው ምንድነው የደጋፊ እንዳለ ፍቅር ነው ዋናው ደግሞ ቆንጆ አላማ የተገናኘ አሳክተናል። ግን አልጠበቅንም ነበር ታውቃለህ። 100 ለምን 739 ወደ 200 ሚሊዮን አካባቢ ነው። ማን ነው 2 ሚሊዮን አካባቢ ነው ያሳካው። እንደዛ በስነ ስርዓት ቻፒስ ነው ሳንዘጋጅ ግን ማንገታችን ስኬት ነው እና በጣም ፒስ ነው። ሌሎቻችሁም ለግሱ እንመለሳለን። ይመቻችሁ ፋሚሊ። አንግተነዋል እና የተሰማችሁ ነገር ካለ 10 ሰከንድ ግለጹ። አይደለ እግዚአብሔር እንግዲህ ይድረስ ከዚህ በላይ እንግዲህ ቀጣይም እንገናኛለን። ኧረ አይቀርም ለመቄዶንያ እንድትለግሱ ቀጣይ ስንመጣ ከዚህ በላይ ፈታ ብለን እንመጣለን። እሺ ቴንክ ዩ ፋሚሊ። እግዚአብሔርን ይወላችሁ ነግቷል። 12 ሰዓት ተኩል ነው። አንግተ ነው እየወጣን ነው። ይሄ በጣም የሚገርም ሪከርድ ነው። አንግተ ነው እየወጣን ያለ እንደዚህ ፀሐይ እየወጣች ነው። እግዚአብሔርን በጣም ነው ደስ የሚል። ግን ይችን ታክል የማናችንም ላይ እያያችሁ ነው። የማንም ሰው ላይ ይችን ታክል የእንቅልፍ ስሜት የለም። እንደምትዩ ቤክ ነጋ አንግተ ነው እየወጣን ነው። ለምንም ነጋ ግን ያው እንደምትዩት ማናችንም ላይ የእንቅልፍ ስሜት የለም እና አንተ ግን እንዳልኩት እንዳሰብኩት አይደል ስራ ቦታ ይሄድና ነው ክብደቱ። አሁን ለምሳሌ ለመጨረሻ ጊዜ የተኛሁት አስበው ትላንትና ለሊት ስራ ወጣው። ለምን ከስራ እንደወጣው በዚሁ ነው የመጣሁት። አዎ እኮ ቀኑ ሙሉ እኔም አልተኛም። እኔ እንቅልፍ አልዞረም። አሁን ከዚህ ማለት 24 ሰዓት አልተኛም ማለት ነው ባጭሩ። 24 ሰዓት ሙሉ አልተኛንም። ግን ይኸው ቅንጣት ታክል እንኳን የእንቅልፍ ስሜት የለንም ሁላችን ስለሆነ 24 ሰዓት 74 ሰዓት ይቆያል። አይ ልጁ ቅድም 48 ሰዓት ሳልተኛ ቆየሁ ሲለኝ ተአምሩ ነው ብኝ ነበር። እኔ ራሱ 24 ሰዓት እኔ አሁን 24 ሰዓት በዚህ ሰዓት ኦቤስሊ ግን አሁን እኮ 24 ሰዓት የምቆይ አልመሰለኝም። ግን አሳክተነዋል። እንትኑ ነው በነገራችን ቦታው የገባህበት ዓላማውና ቦታው ማርያም ነው። በቃ የሆነ አለው መንፈስ በጣም እዛ ጋር ስትገባ ብቻ ዛሬ ያሰብነውና ካሰብነው በላይ 2 ሚሊዮን በጣም ፒስ ነው። ከ2 ሚሊዮን ብር በላይ በእኛ በላይ በተዘዋዋሪ በሌሎችም አንድ ላይ ሆኖ ነው 2 ሚሊዮን ብር የተሰራ ግባችን መተናል። ደስ ብሎናል። አርቲስቶችን አይጨምርም። አርቲስቶች ሌላ 2 ሚሊዮን ብር ነው። እኛ ስንገባ አይቼዋለሁ 41 ሆኖ ነው የወጣ። ከ39 41 ሆኖ ነው የወጣ። እኛ ስንወጣ ደግሞ 43 ሆነ። 43 እና 44 43 ስለዚህ 2 ሚሊዮን ብር ቀጣይ ደግሞ ደጋፊዎች አግኝተናል ማለት ነውና በጣም የሚያኮራ ትልቅ ነገር ነው። ያውም ያን ያክል እንትን ሳንል እንደዚህ የተቆራረጠ ፕሮግራም ምናምን ሆኖ ነው። በቀጣይ ከዚህ በበለጠ ሰፋ አድርገን ተለቅ አድርገን ቅድሚያ ቅስቀሳ አድርገን ተዘጋጅተን ግን አንግተን መውጣት ለኔ ተአምር ነው። በጣም ከማታ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ነው እንግዲህ እዚህ የቆየ ነው ያለምንም እረፍት ያለምንም እንቅልፍ። እግዚአብሔር ይመስገን በጣም ደስ የሚል ነው። ከኛ የበለጠ ደግሞ ምንድነው ኢትዮጵያ ስኬታችን ይወራሉ ያስባሉ። ግን ቁርስም አይበሉ። ቁርስ ራሱ አልበላ ምን አንተ ጋባዥ አትመስልም። እንደዛ ስትል እንግዲህ ፋሚሊዎች ወደ ቤታችን ገብተናል።
2 ሰዓት ከ20 ሆኗል። እግዚአብሔር ነው የምላችሁ። እንደዚህ ትይኝ አይዱ ነው ደህና ልመስላችሁ እችላለሁ፣ ግን ዩ ሃቭ ኖ አይዲያ ጋይስ። በቃ ጨማቤትን ጨርሻለሁ ማለት ደህና ነን ብለን አስብ። ቅድም ስንወጣ አይታችሁናል ኢነርጂያችንን ምናምን እና ያ ሁሉ ኢነርጂ ምናምን አይዶን ነው በዚህ ፍጥነት የት እንደገባ እኔ እግዚአብሔርን ምንም አልገባኝም። እና ልጁ ያለ ነበር እዛ ውስጥ የነበረው ካሜራማን ስታፉ ማለት ነው። እና አይ ምንም አልተሰማኝ ምናምን ስለ ልክ ስትወጡ ነው ድካሙና የሚታወቃችሁ ያሉ ነበር እኔ ገረም ምናምን። እና ግን በቃ ማለት ምንም አልመሰለንም ስንወጣ ምናምን ታክሲ እስክንይዝ ምንም አልመሰለንም። እና ደግሞ ምን እንደተሳሳቱ ታውቃላችሁ? ከመገናኛውን 22 ድረስ በእግሬ መጣሁ። ሀሳቤ በቃ በጣም ቅድም እንዳያችሁት ኢነርጀቲክ ስለነበረ ክላስ የመሄድ ሀሳብ ነው ያለኝ እና በቃ እንቅልፌ ምክንያቱም አሁን ቤት ብሄድ ገና ነው ሰዓት፣ ስለዚህ አልጋዬ ጋር ከተገናኘ እንቅልፌ ይመጣል ብዬ ከመገናኛ እስከ 22 አሁን በእግሬ ስመጣ እግዚአብሔር ነው የምላችሁ መንገድ ላይ የሆነ ሰዓት በቃ ምን እያረኩ እንደሆነ ምን ሀፕን እያደረገ እንደሆነ ምናምን አይገባኝም፣ ደነዘዘኝ ብሎ እና አሁን ልክ ቤት ስገባ በቃ ምን እየሆንኩኝ እንዳለም አልገባኝም። ብቻ ሌላ ፊሊንግ እየተሰማኝ ነው። እንኳን ሂጄ ክላስ ልወስድ ምን እንደማደርግም አላውቅም፣ ግን መሄድ አለብኝ ምናምን። እኔ እግዚአብሔር እንዴት እንደማደርግ አላውቅም፣ ብቻ ከሄድኩም እናየዋለን ምናምን እናያለን። ግን እሄዳለሁ ብዬ ነበር ያሰብኩት። ብቻውን ድካሙ በጣም በእርግጠኝነት ብደውልላችሁ ሁሉም ጋር ይሄ ስሜት እንደሚኖር እርግጠኛ ነኝ። ብቻ እኔን እያጃጃለኝ ነው እግዚአብሔር ነው። ምንም ላይመስላችሁ ይችላል። እኔ ግን አሁን እያወራችሁ ራሱ የሆነ አይምሮዬ እግዚአብሔር በቃ ሌላ ቦታ ይሄዳል ምናምን። ብቻ 24 ሰዓት አልፎኛል ያለ እንቅልፍ ማለት ነው። ዊችንስ አዲስ ቻሌንጅ ነው ምናምን ደስ ይላል። ግን ብቻ እስኪ ክላስ ሂጄ ብርታቱን አገኛለሁ የሚሄድ ምናምን የሚለውን እስኪ እናያለን። አይመስለኝም የመሄድ እቅዱ አለኝ ግን አይመስለኝም። አይዶን ብቻ እናያለን። እስኪ ፋሚሊ ይመቻችሁ። ኦኬ እንግዲህ ፋሚሊዎቼ ተመልሻለሁ ማለት ነው። ያው በቅድም አላለቀም ቪዲዮ ልላችሁ ፈልጌ ነው። በጣም በሚገርማችሁ ሁኔታ አሳክቼዋለሁ ነው የሚባላል። ቅድም ጠዋት ስናወራ ስንት ሰዓት ነበር? 2 ሰዓት ከምናምን አይደል? አሁን አመናችሁም አላመናችሁም 7 ሰዓት ከ50 ደቂቃ ነው። ደግሞ 8 ሰዓት እየሆነ ነው። ግን እንደምትዩት አለው ክላሴን የሚጂ ክላስ ውዬ ምናምን ሪያስ ነበር እሱን ሁሉ አድርጌ ነው የመጣውና በጣም እግዚአብሔርን በጣም እየገረመኝ ነበርና ይኸው እንግዲህ ከ24 ሰዓት በላይ አልፎኛል ማለት ነው ያለ እንቅልፍ። እና ልክ የወጣው ከክላስ እያስብ በቃ አሁን ሂጅ እንደዚህ ፈታ ብዬ ነው የማወራችሁ እንጂ ዛሬ ግን በቃ ላነገው ነው 48 ሰዓት ላደረገው ምናምን እያልኩኝ ከዛ ልክ ታክሲ ውስጥ ቁጭ ስል ማለት እግዚአብሔር ነው ግልጅጅ እያልኩ ነው የደረስኩ። አሁን ራሱ ተራብጄ ነው እንጂ ግልጅጅ እያልኩ ነው የደረስኩና ለካ እረፍት ነው የሚፈልግ ሰው። አሁን ተገናኝቻለሁ ከእረፍቴ ጋር። ከዚህ በኋላ እንግዲህ ባታተር ላይ መች እንደምነሳ አላውቅም። ብቻ እስከ 8 ሰዓት ከምናምን አሳክተናል። እንዳያችሁት ይመስል ነበር ቪዲዮአችን። በጣም አስደሳች ቆይታ በመቄዶንያ አድርገናል። እግዚአብሔር ይመስገን። ወደ 2 ምናምን ሚሊዮን ብር ያው አፕሮክሲሜትሊ እንደዛ ነው የተባለ፣ ግን 2 ሚሊዮን እና ከዛ በላይ ብለን ያዘው እንደዛ አካባቢ ተሰብስቧል ማለት ነው። በጣም ደስ ይላል። በጣም ደስ ይላል ፋሚሊ። እግዚአብሔር ይስጣችሁ። የሰጣችሁንም የነበሩትንም ሰዎች እግዚአብሔር ይባርካችሁ ጉልበታችሁን። እናንተም ከዚህ በኋላ መቄዶንያን ደግፉ። እኛ በአይናችን ያየነው ነው የነገርናችሁ። እግዚአብሔርም እዛ ቤት ሌላ ተአምር ነው ያለ። በቃ ልጆቹ ጥንካሬያቸው በጣም 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 ያስቀናል። እና እንደው ለነፍሳችን ለሁላችንም እንደዚህ አድርጎ አይባልም። ያው በእንሰት የምንጠቀም ራሳችንን እና ለነፍሳችን ብለን እናድርገው። ከዛ በተጨማሪ ደግሞ የልጆቹ ዴዲኬሽን በጣም ያስቀናል። እና ነገሮች ደግሞ ቶሎ ተሳክተውላቸው እነዚህ ሰዎች ረፍት ቢያደርጉ ደስ። ምክንያቱም 35 ቀን ትናንት ከእኛ እስከወጣንበት ሰዓት ድረስ 35ኛ ቀናቸው ነበር። እነዚህ ሰዎች ሌሊቱ ሙሉ ያነጉታል። ቀን በጣም በቀን ውስጥ ለ3 እና ለ4 ሰዓታት ብቻ እየተኙ ይኸው 35ኛ ቀናቸው ዴይ ቱ ዴይ ያ ነው ህይወታቸው። ቤተሰብ የለ ምን የለ እዛ ላይ ችክል ብለው ከካሜራ ጀርባ ራሱ ያሉ ልጆች ማለት ነው። እና ለእነሱም ቶሎ እንዲሳካ ረፍት እንዲያደርጉ ስንል ከምንም በላይ ደግሞ ለራሳችን ለበረከት ስንል ይህንን ነገር እናደርገው ማለት ነው። ስላያችሁኝ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በጣም አመሰግናለሁ ፋሚሊ። ይመቻችሁ።